ትዘነጉ። ወደ ሰበር መረጃው ስናቀናም ኢራን ከባድ ሐዘን ውስጥ ወድቃለች። የ40 ቀናት የሐዘን ጊዜ መውጫለች። አያቶላ አሊ ካሚኒ መገደላቸውንም አምናም በይፋ ለሕዝቧ ከሰዓታት በፊት መግለጫ ሰለች። የአሜሪካው ፕሬዝዳንት ዶናልድ ጄራፕ እና እስራኤል ማምሻውም ገለናቸዋል አያቶላን ሲሉ መግለጫ ሰጥተው ነበረ። ኢራን በወቅቱ ሁኔታውን ያስተባበለች ቢሆንም ንጋት ላይ ለሕዝቧ ሁሉንም ገልጻለች። የ40 ቀናት የሐዘን ጊዜ መውጫለች። ቀጠናው አሁንም በከፍተኛ ሁኔታ እንደተናጠ ነው። ኢራን በሰው አልባ በራሪ አውሮፕላኖችና በሚሳኤሎች ወደ ተለያየ አቅጣጫ ከባድ ጥቃት እየሰነዘረች ትገኛለች። በጥቃቱ ሰለባ ከሆኑት መካከል ዋነኛዋ የተባበሩት አረብ ኤሚሬት የንግድና የቱሪዝም ከተማ ዱባይ ናት። ዱባይ ዋናውና ዓለም አቀፉ ኤርፖርት በኢራን ሚሳኤሎች የተመታ ሲሆን የኩዌት ዓለም አቀፍ አውሮፕላን ማረፊያ እንዲሁም የባህራን ዓለም አቀፍ አውሮፕላን ማረፊያዎችም በተመሳሳይ የጥቃቱ ሰለባ ሆነዋል። እስራኤል ቴል አቪቭን ጨምሮ የተለያዩ ከተሞቿን በኢራን ሚሳኤሎች ሲደበደቡ አድረዋል። ሁኔታውን በተመለከተ የእስራኤል መገናኛ ብዙሃን አስቸኳይ መግለጫዎችን በመስጠት ላይ ይገኛሉ። ከአያቶላ መገደል በኋላ የኢራን ቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለው አልታወቀም። የሀገሪቱ ጄኔራሎች ሁሉንም በቁጥጥር ስር በማድረግ ከባድ ጥቃቶችን እየሰነዘሩ ነው። አሜሪካው የስለላ ድርጅት CIA ከዚህ